አዲስ ለመጣ ሰው ይሄን ያህል ልቡን ከፍቶ አንቺን ከሷ ጋር የሚያወዳደር ከሆነ ጭራሽ ነገም ከነገ ወዲያ መቼም ልታገኙ ማይገባ ሰው ማለት አብርሃም ነው። አለቀ። ወንድ ልጅ ስለሆነ ነው አይ ቲንክ መሸነፍን አይፈልግም ወይም ደግሞ ራሱን ከዚህ በፊት ባሳየው ነገር አሁን ላይ ያንን ነገር ዝቅ ቢል የሆነ ክብሩን የሚያጣ ምናምን አይነት ስሜት እየተሰማው ይመስለኛል። በፊትም ብዙ የሆንኩለት ብዙ የተጎዳሁበት በብዙ መንገድ ራሴን ትቼ ለልጅ ያልኩበት ለአንድ ልጅ ስለሆነም እንደዚህ መሆኑ እንጂ ምንም ጠፍቶ አይደለም። ምንም ማጥቻ አይደለም። ምንም ማንሶኝ አይደለም። ሰውም ጠፍቶ አይደለም። በቃ ሊትራሊ በቃ ማቆም ነው ያለብሽ እንዴ። አንቺ እኮ መጀመሪያ አንቺ ስትኖሪ እኮ ነው ገብቶሻል። ልዑልም እኮ መኖር የሚችለው መጀመሪያ አንቺ ልዑልን የፈጠርሽዋ ሴትዮ ስትኖሪ ነው ገብቶሻል። እንዴ እንዳለፍኩበት ነገርና እንዳሳለፍኩት ቻሌንጅ እኮ እኔ እዚህ ጋር የምገኝ ሴት አይደለሁም። በነገር ላይ ከዚህ ሀገር ብን ብዬ ጠፍቼ ወይ ልጄን የሆነበት ሰጥቼ ብን ብዬ መጠፋ ምናምን ወይ ደግሞ ጉስቁል ብዬ ተሰባብሬ ልዑልን አንቺ ካጣ ነው እንጂ መኖር ማይችለው አብርሽ ካጣ መኖር አይችልም ማለት አይደለም። አንቺን ካጣ ነው መኖር ማይችለው። ቢኖር ይጠቅመዋል፣ ባይኖርም አይጎዳም። ሰላም ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? እኛ አለን ይመስገን። እንግዲህ ዛሬም ወደ እናንተ ተመልሰን መተናል ማለት ነው። እስቲ ሰላም በላችሁ። ሰላም ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም አለን በጣም ይመስገን። ዛሬ መተናል። ያው ትላንትና ምናልባትም ያያችሁት ትንሽ የተደናገራችሁ ምናምን ሰዎች አላችሁና ለዛም የሆነ ነገር ዛሬ ሩታን ልናወራት ነው። በእኔ በኩል በጣም ተበሳጭቻለሁ። ትላንትና ሄርሜላ ሩታና አብርሽን አንድ ላይ እንዲሆኑ የምታደርግበት መንገድ ምንም ስላልጣመኝና ወደፊት ደግሞ ይህ ነገር ሩታን መልሶ እንደሚጎዳት ስለማቅ ከዚህ በፊትም 2-3 እንደዚህ አይነት ነገር ተደርጎ ስለሚያውቅ ሄርሜላ አብርሽና ሩታ አንድ ላይ እንዲመለሱ ብዙ ጥራ ነገሮች ግን ድጋሚ አሁንም እንደሞኝ የተሰባበረች ይቺ ልጅ ብዙ ጉዳት ከመድረሱ በፊት አሁንም ቢሆን ማንንም ማመን እንደሌለባት ሄርሜላ አንድ ላይ ሆኑ አትሆኑ ምናምን ብላ ስላለች በሄርሜላ ውሳኔ እሷ ያን ነገር አክሰፕት አድርጋ መሄድ ስለሌለባት ልናወራት ነው የመጣ ነው አይደል? አዎ እንግዲህ ትናንትና ሄርሜላ እያደረገች ያለችው ነገር ብዙዎቻችሁ አይታችሁታል ብዬ አስባለሁና በዛ መሀል እነሱን አንድ ላይ ለማድረግ ነበር ማሳቧም። የእሷን ሀሳብ በደንብ ነው ጠንቅቅ የምናውቀው። ራሷን ነፃ ለማውጣት ራሷን በቃ እኔ እንደዚህ ምርጫ አድርጌ ነበረ ምናምን በኋላ ወደ እሷ ሲሄድ ራሷን ነፃ ለማስወጣት እንጂ ሁለቱን አንድ ላይ ለማድረግ አስብ አይደለም። ይሄ ራሷ የፈጠረችውና ራሷ ያቀናበረችው ነገር ነው። የእሷን ጸባይ በደንብ ጠንቅቀን እናውቀዋለን እና ዛሬ ደግሞ ከዚህ ሁሉ ነገር እንድትወጣ ስለምንፈልግ ሩታ ነፃ መውጣት እንደምትፈልግም እናውቃለን። ነፃ ሆና ህይወቷን መኖር እንደምትፈልግም እናውቃለን። ግን ደግሞ የያዛት ነገር አለ እና ዛሬ አሳመነናት ከዚህ ግርግርና ከዚህ ውካታ ወጥታ በሰላም ህይወቷን እንድትመራ ስለምንፈልግ ዛሬ ቤቷ ገብተን ያለው ነገር እንዳለ ማውራት እንፈልጋለን። ይሄ ደግሞ የሁላችሁም ፍላጎት ነው ብለን እናስባለን። ምክንያቱም ብዙዎቻችሁ ከዚህ ነገር መውጣት አለባት፣ ከዚህ ነገር ነፃ መውጣት አለባት ብሏችሁ ብዙዎቻችሁ እየተናገራችሁ ነበርና በቻልነው መጠን እሷን ከዚህ ግርግር ለማስወጣት ነው የምንፈልገው። ምክንያቱም ሁላችንም ከዚህ በፊት እየለፋን ነው፣ ብዙ ነገር ተባብለናል። ብዙ ነገር ከምናውቀው ከወንድሞቻችን ጋር ነው እየተሰዳደብን ብዙ ነገር የተፈጠረውና ያ ነገር ደግሞ እንዲበቃ እንፈልጋለን። ዛሬ ቤት ገብተን ያለው ነገር እኛ ብቻ ከሷ ጋር ያለው ነገር ብናወራ ይሻላል። ብቻ እንግባና ያለው ነገር እናወራለን። ሩት ከነጫማችን ዝም ብለን ገባንብሽ። ጠፋን አይደለ? ከዚህ ደህና ናቸው። እንዴት ሁሉ ሰላም? እግዚአብሔር ይመስገን። ቁጭ በሉ እንጂ ምንድን ነው ዛሬ ሀሳባችንን ሳንገልጽ አንቀመጥም? እሺ ካላልሽ እና ዛሬ የምናወራሽ ነገር አለ። ከዛ በፊት ግን
አምሮብሻል፣ ተመችቶሻል። እውነት በጣም በቃ እንዴ እየተመቸሽ ነው ያለው። እንግልት ይመቻል፣ እንግልት ስቃይ ያመርሳል። ተስማምቶሻል፣ አምሮብሻል ለማለት ነው። ከዋና ጉዳይ ከመግባታችሁ በፊት አመሰግናለሁ። ችግርም ያምርባታል። እንደዚህ አይነት ሰው አይተን አናውቅም። ከየትኛው ፕላኔት እንደመጣ ሰው ሲያጎሳቁል የምናውቀው ነው። ችግር ሲያጎሳቁል እንጂ ብቻ ዛሬ መጣ። እኔ ግን የለም እኔ ፌክ ሳቅ እንደሆነ አውቃለሁ። ዋይዘው ይሄ አሁን የምትስቂው ሳቅ ፌክ እንደሆነ እኔ አውቃለሁ። የምሬ ነው። ይደብሯትም ትስቃለች፣ ሌላውን በሳቅ አሁን ሌላ ሰው የሆነ ደስ ብሏት አይምሯ ውስጥ ምንም ሰላም ነች ትመስላለች። ሌላውን ፎግር ይቻለሽ እኛን ማይሆነውን እናቅሻለን እና ደስ እንዳላችሁ ደህና ናችሁ? ሰላም ቢያችሁ ምንም ሰላም ስትያስ ወይ ይቅር በሉኝ። ያው እናንተ ናችሁ እኮ ችግር የለውም። ግን እንዴት ናችሁ ፋሚሊዎቻችን? ደህና ናችሁ ወይ? እኛ ደህና ነን፣ እግዚአብሔር ይመስገን አለን አለች፣ እኛም አለን። እንግዲህ ዛሬ የራሳችን የመጣንበት ጉዳይ ያለ ሩታ እንግዲህ እንደሌላ ቀን ብቻ እንደዚህ ነገሮችን አለባብሰን ወይም ደግሞ ደባብቀን ማለፍ አንፈልግም። ዛሬ በግልጽ የምናወራሽ ነገር አለ። እኔ የሚዩም በጣም ተበሳጭነንበት የመጣንበት ምክንያት አለና ሩታ ካሁን በኋላ ብቻ ከዚህ በፊት ብዙ ነገር እየተወያየን እያወራን ብዙ ነገሮችን ፈተናል፣ ብዙ ነገሮችን ችግሮችን ማልፈናል እና በዚህ በአንድ ሳምንት በሁለት ሳምንት ግን በራስሽ ምርጫ እንድትሄጂ ወይም ደግሞ የራስሽ ውሳኔ እንድትሄጂ ሁሉም ብቻ በራሷ መንገድ ትሄድ እስቲ ቴው ብለን ሁላችንም በራሳችን መንገድ እንድትሄጂ እየመራንሽ ነበርና አሁን ግን ነገሩ ቢበቃ ይሻላል ብዬ አስባለሁ ሩታ። ምክንያቱም እየገባሽበት እየሄድሽበት ያለው መስመር በጣም መጥፎ መስመር ነው። ወይም ደግሞ እኛ ቢበቃ ይሻላል። ትናንትናም እየተፈጠረ ያለው ነገር ሄርሜላም እያደረገችው ያለችው ነገር እያየሽ ነበርና እሱ ቢበቃ ይሻላል። ሄርሜላ ያሁሉ ነገር እያደረገች ያለችው ራሷ ሴራ እያሴረች ሌላ ነገር እያሰበች እንጂ ለሁለታችሁ አስባ አይደለም። ስለዛ ከዚህ ግርግር ከዚህ ሰጣ ገባ ውስጥ ከነሱ ጋር የሆነ ነገር መባባል ምናምን ቢበቃ ይሻላል። ገብቶሻል? አብርሃምም እውነቱን ለመናገር ከአብርሃም ጋር ያለሽ ነገር ከዚህ በፊትም ተናግረናል። ሩታ ይቁረጥልሽ። ገብቶሻል? አሁንም አብርሃም ከሄርሜላ ጋር መሆንና መቀጠል ህይወቱን መምራት ይፈልጋል። ከአንቺ ጋር እየሆነ ያለው እያስመሰለና ነገሮችን በቃ አለባብሶ ማለፍና በቃ እሷ ከሆነ ጊዜ በሆነ ነገር አጥፍታብኝ ነው ከእሷ ጋር የራኩት ምናምን እያለ ምክንያቶችን እየደረደረ ከአንቺ መራቅ ስለሚፈልግ እንጂ ከሄርሜላ ጋር መሆን ይፈልጋል ሩታ። ስለዛ ከሄርሜላም ጋር ከአብርሽም ጋር ያለሽ ነገር እንዲቆም እንፈልጋለን። ገብቶሻል? ከእነሱ ጋር እንደዚህ አይነቱ ነገር ውስጥ እንደዚህ አይነቱ ሁኔታ ውስጥ መግባትም የለብሽም። ስለዛ ነገሩ ይብቃ። እኛ ወንድሞችሽ አለን። ካሁን በኋላ ማንም መጥቶ እንዲጎዳሽ ማንም መጥቶ እንዲያስቀይምሽ አንፈልግም። ገብቶሻል? ለአንቺ ብለን የሁሉ ነገር እየፈጠረንም ከሰው ጋር እየጣላን እየተሰዳደብንም ያለን ገብቶሻል? ነገሩ እንዳለ ቢበቃ ይሻላል። እኛ ካልነገርንሽ ደግሞ ሌላ ማንም አይነግርሽም። ይሄ ነገር ገብቶሻል? ከአንድም ሁለቴ ሶስቴ ስትሰበሪ ብዙ ነገሮች በደል ሲደርስብሽም ምንም ነገር ስትሆኝ አይተናል። እኛ ደግሞ በዚህ ሰዓት ይህን ነገር በግልጽ ካልነገርንሽ ማንም ሊነግርሽ አይችልም። በቃ ይቁረጥልሽ። ውስጥሽ የለም የማሳመን ነገር ብዙ ነገራቶችን ማሳመን ይኖርብሻል። አሁን በቃ ይበቃል። ከዚህ በኋላ ለምንድን ነው አንቺ ሁሉን ነገር እየፈቀድሽ አሁንም መጎዳት? እስቲ ልኩ እስካሁን በደል እየደረሰብሽ ያለው አንቺ ነሽ። ገብቶሻል? አንቺ ደግሞ በፌክ ሳቅ በፌክ ሰላም ነኝ ደህና ነኝ በሚል ደግሞ ዝም ብለሽ አንቺ እዚህ ጋር ስትጎጂ ደግሞ እኛ መመልከት ደግሞ በጣም ለእኛ ይደብረናል። ገብቶሻል? ምናልባት ለአንቺ የሆነ ስሜት ሊኖር ይችላል፣ ለእኛ ግን ያ ደግሞ በጣም ያስጠላናል። እኛ በግልጽ እንደዚህ ብለን ማለት ለአንቺም ለሳይኮም ለምንም የሆነ እንጠብቃት በቃ አለ አይደለ ሳይኮሎጂ እንዳትጎጂ በሳይኮሎጂካሊ ምናምን የሚለውን ነገር ስላሰብን ነው እንጂ ትላንትና መጎዳታል። እሺ ትላንትና ሄርሜላ ልታስታርቃችሁ ሞከረች። እሺ አንቺ እውነት ግን ትክክል ትመስልሻለች ሄርሜላ ያንን ያደረገችበት መንገድ? ማለት ያያችሁ ይመስለኛል እናንተ እንዳላመንኳት እኮ ነግሬያታለሁ። ማለት ከልቧ እንደሆነ እንደማላስብ እኮ ነግሬያታለሁ። እንጃ አይመስለኝም እኔም እውነት ለመናገር ምክንያቱም ከዚህ በፊት ያደረገችው ነገር ስለሆነ ማለት ነው። ሙሉ ለሙሉ ያላመንኳትም፣ ግን ደግሞ ላይክ የምታየው ነገር አለ። ከዚህ በፊት ብዙ ጊዜ ከተናገረችው ከሰማችሁ
ቤት ውስጥ ምናምን መታዩ ነገር ለመፍጠር ትሞክራለች። እዚህ መሆኑን ካወቀች የሆነ ትንሽ ደቂቃ ከቆየ በቃ አታምንም፣ ጭራሽ አታምንም። ማለት ይሄ የማታምንበት ምክንያት ለእሷ የሚያሳያት ነገር አለ ማለት ነው። እሱም ቢሆን ሙሉ ለሙሉ እንዴት ነው አንድ ሰው ልብህን ልትጥልበት ይገባል። ግን ደግሞ እንዳታምነው ደግሞ የሚያደርግህ የሆነ የሚያሳይህ ነገር ቢኖር ነው ብዬ አስባለሁ። እና ብዙ ጊዜ በተደጋጋሚ እሷም ተናግራለች፣ እኔ በስጋት ከምኖር ምናምን ትላለች እሷም። እና እንዳያችሁትም ከሆነ ከዚህ በፊት በድፍረት ትናገር ነበር። ጤነኛ ከሆነ ወደ እኔ መመለሱ አይቀርም ምናምን ብላትም ነበር እና ያንንም ነገር አላሳያትም። ከዛ በፊትም ያየችው ነገር አለ። ይሄ ነገር ደግሞ ሲጨመርባት በእርግጠኝነት እሱን ለማመን ልባ አልፈቀደም። ያ ማለት ግን እሷ ለኛ ሰላም መሆን ትፈልጋለች ወይም ደግሞ እኔና እሷ አብረን እንድንሆን ትፈልጋለች ብዬ አላስብም። እውነት ለመናገር ግን ደግሞ ይህንን ሁሉ እርምጃ እየተራመድኩኝ ያለሁት እኔም ብሆን እዚህ ይመጣል፣ እውነት ለመናገር ይመጣል። ግን ደግሞ እንዴት ነው ወንድ ልጅ ስለሆነ ነው አይ ቲንክ መሸነፍን አይፈልግም። ወይም ደግሞ ራሱን ከዚህ በፊት ባሳየው ነገር አሁን ላይ ያንን ነገር ዝቅ ቢል የሆነ ክብሩን የሚያጣ ምናምን አይነት ስሜት እየተሰማው ይመስለኛል እንጂ እዚህ መቶ ኢቭን ልብሶቹ እዚህ ናቸው። አሁን ላይ ትንሽ ልብስ ነው የወሰደው። በባለፈው ልብሶቹ የሚፈልገውን እቃ እየመጣ ይወስዳል። ከዛ ቆይቶ ምናምን ከልጁ ጋር ረጅም ሰዓት ተጫውቶ ምናምን ይሄዳል። ልብስን መቀየር ከፈለገ እዚህ መጥቶ ነበረ የሚቀይረው ምናምን። ያንን ነገር ስታይ አይ ቲንክ እሷም የሆነ ያሰባችው ነገር አለ ብዬ አስባለሁ። እንጃ እንዴት ነው አላመነችም። ትቷት መሄድ ነው እየመሰላት ያለው እና እኔም ደግሞ እዚህ ቤት ውስጥ መጥቶ የሚያደርጋቸው የሚያሳየኝ ነገር ምናምን አይቼ ነው እንዴት ነው ትንሽ ልሞክር ወይም ደግሞ ልግፋበት ብዬ አሰብኩትኝ። ሲቀጥል ደግሞ ይህን ሁሉ መስዋዕትነት የምከፍለው ይሁን ለአንድ ልጄ ስል ነው፣ ለማንም ስል ሳይሆን ከዚህ በፊትም ብዙ የሆንኩለት ብዙ የተጎዳሁበት በብዙ መንገድ ራሴን ትቼ ለልጅ ያልኩበት ለአንድ ልጄ ስል ነው። አሁንም እንደዚህ መሆኑ እንጂ ምንም ጠፍቶ አይደለም፣ ምንም ማጥቼ አይደለም፣ ምንም ማንሶኝ አይደለም፣ ሰውም ጠፍቶ አይደለም። ግን በቃ ለልጄ ስል እስቲ መስዋዕት ልክፈል ለትንሽ ጊዜ እንኳን ቢሆን ብዬ ልሞክር ብዬ ነው እንጂ እውነት መጎዳት አስደስቶኝ ወይም ደግሞ እንዴት ነው መሰበር ምናምን የምፈልግ አይነት ሰው ሆኜ አይደለም። ግን እግዚአብሔር ይመስገን እንዳሳለፍኩት ችግር እንደምወጣው እንዴት ነው እንደምጋፈጠው ቻሌንጅ እኔ እስከዛሬ ድረስ አለው። ተሰብሬም ወድቄም ጉስቁል ብዬም ፊቴም ሰውነቴም ተበላሽቶ አልተገኘሁም። እግዚአብሔር ይመስገን። ምክንያቱም እንዴት ነው ለልጄ ስል ራሴ ላይ መስራት ስለምፈልግ ራሴን ቴክ ኬር ስለማደርገው እንጂ እንደሰውማ ስራ መሞከር የሚባል ነገር አያስፈልግም። ሩታ እውነት አሁን አንቺ የምታወሪው ነገር እኔ ልሞክር ወይ ደግሞ እንትን በቃ ሊትራሊ በቃ ማቆም ነው ያለብሽ እንዴ። አንቺ እኮ መጀመሪያ አንቺ ስትኖሪ እኮ ነው ገብቶሻል። ልዑልም እኮ መኖር የሚችለው መጀመሪያ አንቺ ልዑልን የፈጠርሽዋ ሴትዮ ስትኖሪ ነው ገብቶሻል። አንቺ ደግሞ እንደዚህ እየተጎዳሽ እንደዚህ አሁን አንቺ ሰላም ልትመስይ ትችያለሽ። ያለሽበትን ነገር ግን የምታውቂው አንቺ ነሽ ገብቶሻል። ፈጣሪና አንቺ ነሽ ያለሽውን በቃ ስሜትሽን እንድታውቂ የምትችይው። እኛ ደግሞ ሁሌም አንቺ እዚች ጋር የሆነ ነገር ስትሆኚ እኛም ከሌላ ጋር አንቧቧሮ እዛች ጋር የሆኑ ልጆች አሉ፣ እዛ ጋር የሆነ ሰው አለ። ፕላስ ደግሞ አንቺ ዘላለም አለምሽና አንቺ እውነት ውስጥሽ ግን ይሄን ነገር ተቀብሎታል። ቆይ አንዴ ልሞክረው ለልዑል ብዬ ነው። ልዑልም እኮ መጀመሪያ አንቺ መኖር መቻል አለብሽ። በዚህ ልክ እየተንገላታሽ እንደዚህ ከሰው ጋር እየታገልሽ ሲጀመር ቅድሚያ መሰጠት ያለበት ለአንቺ ነው አይደለ? ብዙ ነገር ላይ ግን ቅድሚያ እየተሰጠሽ አይደለም። ቅድሚያ ማይሰጥሽ ቦታ ላይ ተገኝተሽ አንቺ ራስሽንም የሆነ ነገር ውስጥ እንደገና ደግሞ የሆነ አለ አይደለ ሌላውም ሰው ስሜት የሚጎዳ ነገር እያደረግሽ ነው ያለሽው። ወይ ደግሞ ሌላ የተለየ ነገር አንቺ እንደዚህ ካላደረግሽ ብሎ የሚልሽ ሰው ካለ የሚያስፈራራሽ ሰው ካለ ወይ ደግሞ የሆነ ነገር ተፈጥሮ ከሆነ ነገር ችግር የለውም እኛ ወንድሞችሽ ነን፣ እኛ እንጋፈጥልሻለን። ገብቶሻል። ግን አንቺ ያንን ነገር ሳታደርጊ አሁንም ነገ ከነገ ወዲያ ደግሞ ተሰብረሽ አሁንም እንደገና እንደበፊቱ የሆነ ነገር ውስጥ እያለቀሽ የሆነ ጉዳት ደርሶብሽ ምናምን እስቲል እኮ አሁን እስካሁን ድረስ እኮ ትክክል የሆንሽው ሰው እኮ አንቺ ነሽ። ገብቶሻል። ምንም ጥፋት እኮ አንቺ ነሽ የተገፋሽው፣ አንቺ ነሽ በሰዎች የተሰደብሽው፣ አንቺ ነሽ ብዙ በደል የደረሰብሽ። ግን አሁንም ድረስ
አንቺ ይሄ ሁሉ ነገር እየተቀበልሽ እንደገና አሁንም ወደፊት አንድ እርምጃ ለመራመድ እየሄድሽ ነው ያለሽው። የሆነ የገረደሽ ነገር አለ። ያን ነገር ደግሞ የሚነግርሽ ሰው ማባበል፣ ሁሌ እያባበልንሽ ሩታ ገብቶሻል። ሁሌ እንደዚህ አድርጊ ብታዬ እንደዚህ እያልንሽ እኛ ደግሞ ሞራል በቃ እየሰጠንሽ አንቺ ደግሞ ያን ነገር እንድታረጊ ገብቶሻል። አንዳንዴም ነገራቶች እዚህ ጋር ይበቃል። ስቶፕ፣ ቀይ መስመር አስመሽልና ስቶፕ። በቃ ከዚህ በኋላ አብርሃም አንተ በእኔ ህይወት አታስፈልገኝም፣ የልጅ አባትን ብትሆን አታስፈልገኝም፣ እኔ የራሴን ህይወት መኖር መቻል አለብኝ የሚል ነገር እኮ ስሜት መኖር አለበት አይደል? ኢትዮጵያ ውስጥ አንቺ ስለኖርሽ ብቻ አንቺ ግዴታ አብርሃም ከጎንሽ ሊሆን የትዳር አጋርሽ ድጋሚ እንደገና በሰርግ በሆነ ነገር እንደገና ድጋሚ መጋባት እኮ የለባችሁም። ገብቶሃል? ያለቀ ነገር ነው። ለምን እንደገና እንደ አዲስ መጀመር እንዳስፈለገሽ ቆንጅዬ ነሽ ምናምን ብዙ ነገር አሟልቶ የሰጠሽ ነሽ ፈጣሪ አይደለ? ሌላ ነገር እኮ ስንት ነገር አለ ሩታ፣ ስንት ላይፍ አለ። ልክ ነህ። እንዴት ነው አንዳንዴ ቻሌንጅ ሲበዛብህም እኮ ለመልካም ነገሮች ለበጎ ነው የሚሆኑት ብዙ ጊዜ በነገር ላይ ማለት ምንም ነገር ተገፋም የሆነ ሰውም አንተ ላይ እጁን ይጠቁም የሆነ ነገርም ጫና አንተ ላይ ይብዛ ነገሮች ለመልካምና ለበጎ ናቸው። ነገ ምን አይነት እንደሚሆን ነው ማስበው። በእንደዚህ አይነት ሁኔታ ውስጥ ሳልፍ ምን አይነት የተሻለ ነገር እንደሚኖረኝ ምን አይነት የተስተካከለ ኑሮ እንደምኖር ነው መገምተው እማቀው እማስበው። ሁሌም ቢሆን አምሮ ይሄንን ነው የሚነግረኝ እውነት ለመናገር ምክንያቱም ይሄ ሁሉ ነገር ሲፈጠር ፈጣሪ ያያል እኮ ዝም አይልም። እኔ ህይወት ውስጥ ደግሞ ለሚፈጠሩት ነገሮች በሙሉ ያለ ፈጣሪ እውቅና አንድም ነገር ሆኖ አያውቅም። ነገ ለሚፈጠርብኝ ነገር እኔ አላውቀውም፣ ፈጣሪ ግን ያውቀዋል። ነገ የሚመጣብኝን ነገር ወይም ደግሞ ነገ የሚያመጣልኝን ነገር እኔ አላውቀውም፣ ፈጣሪ ግን ያውቀዋል። ምን አይነት ነገር ነው ላገኝ የምችለው በእንደዚህ አይነት ስትረግል ውስጥ አልፌ መቼም ለመውደቅ እንዳልሆነ በደንብ እርግጠኛ ነኝ። ፈጣሪም ይሄንን አያደርግም። ምክንያቱም ከዚህ በፊት ያንን ሁሉ ብዙ ነገር አልፌ ምን አይነት ነገር ላይ እንዳለው እግዚአብሔርና እኔ ነኝ የምናውቀው። ፈጣሪ ይመስገን እንዴ እንዳለፍኩበት ነገርና እንዳሳለፍኩት ቻሌንጅ እኮ እኔ እዚህ ጋር መገኘ ሴት አይደለሁም። በነገር ላይ ከዚህ ሀገር ብን ብዬ ጠፍቼ ወይ ልጄን የሆነበት ሰጥቼ ብን ብዬ መጠፋ ምናምን ወይ ደግሞ ጉስቁል ብዬ ተሰባብሬ ከመልክ ጠፍቶ ከሰውነቴ ገርጥቼ ምናምን የምገኝ አይነት ሴት ነበረ የምሆነው። ግን አልሆንኩም፣ እንደዛ አልሆንኩም። እግዚአብሔር ይመስገን ይበልጥ እያማረብኝ የመጣሁት ይበልጥ እየተሻልኩኝ የመጣሁት። እውነት ለመናገር አሁንም ቢሆን እንዴት ነው ውስጤ ተጎድቶ ወይም ደግሞ በጣም እንዲህ ስብርብር ምናምን ለመልካም ነው ብዬ ስለማልፋቸው ነው እንጂ ነገሮች ላይ እንደዚህ ሙጭጭ ብዬ ቢሆን ኖሮ እንደዚህ ባልሆንኩኝ ነበረ። የምር ነው ጭራሽ አታዩኝም፣ አልገኝም። እንዴት አይነት ደካማና ውድቅድቅ ያልኩኝ ሴት ሊሆን እንደምችል ነው ማስበው። ግን ደግሞ ነገሮች ላይ እንደዛ ሙጭጭ ብዬ ማላቅም። በቃ ይቅር እንደዚህ ተባልኩኝ ኢትስ ኦኬ ልባል፣ ምን ኖርማል ነው። እኔ እስካላደረኩት ድረስ እስካልሆንኩኝ ድረስ ሰዎች ፈረዱብኝ ይፍረዱብኝ። ፈጣሪና እኔ ሀቁን ካወቀን በቂያችን ነው። በቃ እኔ ፈጣሪ የልቤን የሚያውቅ ከሆነ ንጹህነቴን የሚያውቅ ከሆነ ለማንም እንደዚህ ሰው በሚያስበው ልክ ወይም ደግሞ እኔን በሚቀርጽበት ኢሜጅ በሚያደርገኝ ልክ መጥፎ እስካልሆንኩኝ ድረስ እኔና ፈጣሪ እውነቱን እስካወቅን ድረስ ውስጤ ሰላም ነው። እኔ እንጃ ይሄንን ነገር ሳስረዳችሁ ሪል ላታምኑ ትችላላችሁ፣ ግን ደግሞ ሪል የምሬ ነው። በእውነት ነገ ላይ የተሻለ ነገር እንደሚመጣ ስለማቅ ነው እንደዚህ ነው። ሩታ ይኸውልሽ ይሄንን ቆራጥነትሽን ነው እኛ የምንፈልገው፣ ግን ደግሞ የቆራጥነትሽ አሁን ላይ የለም። ገብቶሻል አይደል? ማንም መጥቶ እየጎዳሽ ዝም ብለሽ እያየሽ ሁሉም ሲመጡ የፈለገውን ተናግሮ ሲወጣ ዝም እያልሽ እንደዚህ ደግሞ ህይወት አይቀጥልም። ገብቶሻል? ከዚህ በፊት የምታደርጊ ቆራጥነትሽን በዚህ በፊት ምናቃት ሩታ ነው የምንፈልገው አሁን ላይ። ገብቶሻል? ለልጅሽ ብለሽ ነው ብዙ አይነት መስዋዕትነት እየከፈልሻለሽ፣ ሁላችንም እናውቃለን። ግን ደግሞ አባት ካልፈቀደ ወይም ደግሞ አብርሃም ራሱ ካልፈለገ በግዱን ከኔ ጋር የሚባል ነገር የለም። ገብቶሻል አይደል? ልጁም ከሆነ በኋላ ቪዲዮን ያያል የማን ጥፋት እንደሆነ የማን ስህተት እንደሆነ አባት አልፈልግም ብሎ እንደሆነ ራሱ ልጅ ያያል። ገብቶሻል አይደል? ልጁ ማደጉ አይቀርም፣ ቪዲዮ ማየት አይቀርም። በኋላ የማን ምርጫ እንደሆነ የማን ስህተት እንደሆነ ልጁ በደንብ አድርጎ ይረዳል። ምክንያቱም የሰው ልጅ ነው። ምን ያክል እንደምትወጁ ምን ያክል እንደምትሳሽለት እናውቃለን። ግን ደግሞ ሌላው ይቅር እኛ ወንድሞቹ አለን። እኔ እኮ እንዲጎዳብኝ ስለማልፈልግ እኮ አይደለም እንዲጎዳ ነው አይደል ማትፈልጊው። ግን ደግሞ ይሄ ቪዲዮ ይኸውልሽ ይሄ ቪዲዮ ይለቀቃል። ከዚህ በፊትም የተለቀቁ ቪዲዮዎች አሉ። ያንን ቪዲዮ ሲያይ ማን ላይ ስህተት እንዳለ ማን ላይ ጥፋት እንዳለ ልጁ ጠንቅቆ የዛኔ ያውቃል። ገብቶሻል? አንቺ ላይ አንቺ ነሽ የአንቺ ጥፋት ምናምን የሚልሽ ነገር የለም። ልጁ በኋላ አንቺ ላይ የሚፈርደው ነገር የለም። ገብቶሻል አይደለ? የማን ጥፋት እንደሆነ የማን ስህተት እንደሆነ በኋላ ልጁ ራሱ ይረዳል። ስለዛ እንደዚህ ነገሮችን አለባብሰን ምናምን ማለፍ የለብንም። ሩታ እኔ እንደ ወንድም ነው መክረሽ፣ እዩም እንደ ወንድም ነው እየመከረሽ ያለው። ነገሩ ይብቃ። ገብቶሻል?
እኛ ለልዑሌ አናንስም። እኛ አይደለንም አንቺ አታንሽም። እኛ ተይው፣ እኛ ከዚህ መሀል እንውጣና አንቺ ለልጅሽ እንደማታንሽ በደንብ ጠንቅቀን እናውቃለን። ስለዛ ነገሩ ይብቃ። አብርሽ ቢመጣ ይጠቅመዋል ለልጁ። በቃ አንድ ላይ ብትሆኑ ልጃችሁን ለማሳደግ ይበልጥ አሪፍ ነው። ግን ደግሞ ካልመጣም ይሄን የሚያሳስብ ነገር አይደለም። ገብቶሻል? ከዚህ በፊትም 1 ዓመት ከዛ በላይም ብቻሽ ኖሮሻል፣ ህይወትን ገፍተሻል። አይከብድሽም? ልጅሽ አለ፣ መጽናኛሽ አለ። ከዛ በፊት ልጅሽ ሳይመጣ ኖረሻል። አሁን ግን ልጅሽ መጽናኛሽ አለ። ስለዛ ነገሩ ይብቃ ሩታ። ካሁን በኋላ እንደዚህ ብዙ ጊዜ በትዕግስት ወይም ደግሞ ምንም ነገር ስታረጊ ትጎዳለች፣ ህሊናዋ ይጎዳል። በኋላ ቤቷ ገብታ የሆነ ነገር ይሰማታል ብለን ዝም ብለናል። ስለዛ ካሁን በኋላ ይበቃ ይሻላል። እኔ ምንም አይሰማኝም ወንድሜ ላይ ምንም አይሰማኝም ስለ እናንተ እንደ ወንድምነት ብትመክሩኝ ምንም አይሰማኝም። ምክንያቱም በመልካም ነገር ነው እናንተ እየነገራችሁኝ ያላችሁት። ያ ነገር እኔ ከመጥፎ ስጄ ሊሰማኝ አይችልም እንዴ። በስንት መጥፎና ስንት ግፍ ሲደረግብኝ ኖሬ ምንም ያልተሰማኝ እንደ ቀላል አልፌው ዛሬ ላይ እንደዚህ የቆምኩኝ ሴት እንኳን እናንተ በመልካም ነገር መክራችሁኝ መጥፎ ስሜት ሊሰማኝ ይቅርና ማለት ነው። ሶ ምን እንደምላችሁ አላውቅም። ሩታ በጣም አንቺ በቃ አንቺ የሆነ ልትገልጹ ከምትችዩ በላይ ጥረሻል፣ ሞክረሻል አብርሽን ለማስደሰት በቃ ብዙ ጥረሻል አይደለ? ይሄ ሁሉ ጥረትሽ በዜሮ ተባዝቶ እኔ ምን አለ አብርሃም፣ እኔ ለትዳር አልደረስኩም፣ በይሳት ማንንም አልፈልግም፣ ራሴን ችዬ ነው መኖር የምፈልገው ብሏል አይደለ? ከዚህ በፊት ይሄን ነገር እንዴት ሳያስበው ቆይቶ ነው አሁን እንደዚህ አይነት ደረጃ ላይ የደረሰው? ገብቶሻል? አብርሃም እኮ ቢመጣ እዚህ አንቺ ጋር በጣም በብዙ ሺህ ነገሮች የሚጠቀመው እሱ ነው። የልጅነት ፍቅሩ ብዙ አብራችሁ ያሳለፋችሁት ነገር ብዙ ነገሮች የሚጠቀመው እሱ ነው። ግን ይህ ሁሉ ነገር ማስታወስ ከብዶት እሱ አዲስ ለመጣ ሰው ይሄን ያህል ልቡን ከፍቶ አንቺን ከሷ ጋር የሚያወዳደር ከሆነ ጭራሽ ነገም ከነገ ወዲያ መቼም ልታገኙ የማይገባ ሰው ማለት አብርሃም ነው። አለቀ። ይሄ ነገር አልገባውም። አያስፈልግሽም። ሲጀመር በቃ ካሁን በኋላ አብርሽ አያስፈልግሽም። ምክንያቱም ያስፈልግሽ የሚጠቅምሽ ቢሆን ይሄ ሁሉ ነገር ስትሆኚ ልጃችንን አንድ ላይ እናሳድግ ስትዩ ዝም ብሎሽ አይሄድም ነበረ። ከአንቺ ጋር ማውራት አልፈልግም ወይም ደግሞ ሌላ ነገር አለብኝ ብሎ ጥሎሽ አይሄድም ነበር። ገብቶሻል? ለልጁ እንኳን አያስብም። ስለዛ ከዚህ በፊት ብዙ ነገሮችን ብዙ ቻሌንጆችን አሳልፈሻል። ካሁን በኋላም ብዙ ነገር የመግፋት አቅም አለሽ። እኛም ከጎንሽ ነን። ብዙ ሰው ከጎንሽ ነው። ስለዛ ከአብርሽ ጋር እንደዚህ ሰጣ ገባ ውስጥ ገብተሽ ሌላ ግርግር ውስጥ ፈጥረሽ ከኔ ጋር መሆን አለብህ ብለሽ እንድትሆኚ አንፈልግም። ስለዛ ካለሽበት ነገር ውጪ። ሄርሜላ ራሷ ሌላ ነገር እየፈጠረች ነው እንጂ ለእናንተ አስብ አይደለም፣ ወይም ደግሞ አንቺና አብርሃም አንድ ላይ እንድትሆኑ ፈልጋ አይደለም። ስለዛ ነገሩ ይብቃ። ልዑሌም አንቺ ካጣ ነው እንጂ መኖር ማይችለው አብርሽ ካጣ መኖር አይችልም ማለት አይደለም። አንቺን ካጣ ነው መኖር ማይችለው። ምክንያቱም ምን አይነት ቁራጥ እናት እንዳለውና ምን አይነት ምርጥ እናት እንዳለው ያውቃል። በቃ ምንም ባያውቅ እንኳን ያለ አባት የሁሉ ጊዜ ያሳልፈሻል ከሱ ጋር የሁሉ ጊዜ ገፍታችኋል አንድ ላይ። አንቺን ቢያጣ ነው እንጂ የሚጎዳው አባቱን ቢያጣ ቢኖር ይጠቅመዋል፣ ባይኖርም አይጎዳም። ስለዛ ይብቃ፣ ነገሩ ቢበቃ ይሻላል። እኔ ከዚህ በላይ ምንም መናገር አልፈልግም። የምትላት ነገር ካለ እንዳለ በላ። ከዚህ በላይ እኔም ምንም ልልሽ አልፈልግም። ምክንያቱም እኛ በእያንዳንዱ እንቅስቃሴሽ በሙሉ ተቃጠልን። የምታደርጋቸው ነገሮች በሙሉ የሚያናድዱ ነው። ለአንቺ ምንም ላይመስልሽ ይችላል፣ እኛ ግን እየተናደድን ነው። እና አሁን ሁለታችንም ስሜታችን ይሄ ነው። ሌላም ሰው ስሜት ነው ብዬ አስባለሁ። ከዚህ በላይ አንቺን ማስጨነቅም አንፈልግም፣ መናገር አንፈልግም። አስቢበት፣ በደንብ አስቢበት። ጊዜ እንሰጥሻለን። በቃ ይሄን ነው የሚልሽ። ቶሎ ወስኛ አይደለም ብቻሽ ቁጭ ብለሽ አስቢበት ነገሩ ገብቶሻል። ከዚህ በፊትም ሳታስቢ የሆነ ነገሮችን በደንብ እንትን ሳትይ ነው የተጎዳሽበት። ስለዛ ቁጭ ብለሽ ነገሮችን አስቢበት። ካስብሽበት በኋላ ደግሞ ውሳኔሽን እንጠብቃለን ሁላችንም። እኛ ብቻ አይደለም ብዙ ሰው ካንቺ ይጠብቃል ውሳኔ። እሺ በቃ እሺ። ሩታይ በኋላ እንመጣለን። አትጮቱም ትንሽ እንመጣለን በኋላ። ሌላ የምናስተካክለው ነገር ስላለ ከአንቺ በኋላ የምናወራው ሰው አለ። የሆነ ደረጃ ላይ ይሄ ነገር መድረስ ስላለበት ካሁን በኋላ እንደዚህ ለባብሰን ማለፍ የለም። ሁሉም ጋር እንደዚህ መልስ መስጠት አለብን። ገብቶሻል? ሩታይ በቃ አስቢበት። ቻው። ችግር ካለ ደውይልን። በማንኛውም ነገር አለን። ሩታ ደውይልን። የሆነ ነገር ከተፈጠረ እንመጣለን በኋላ